ስለተገናኘን እጅግ በጣም አመሰግናለሁ። አቶ ተረፈንም ስለጋበዘን እንዲሁ በተመሳሳይ አመሰግን እወዳለሁ። እኔና ባልደረባዬ አሰገደች እንግዲህ በጣም በርካታ ስራዎች አሉብንና እነዛን ስራዎች ለጊዜው ለከሰዓት አሸጋግረን ይህንን በጣም ወሳኝ የሆነውን መድረክ አትሊስት የደረስንበትን ደረጃ ላይ እንዳለን ብንገልጽላቸው የተሻለ ነው። ምክንያቱም እዚህ ውስጥ ያላችሁ አብዛኞቻችሁ ከዚህ በፊት በተለያዩ መድረኮች ያላገኘናችሁም ጭምር ስለሆናችሁ በተለይ ደግሞ ከዚህ በፊትም የነበራችሁ ተሳታፊዎች ምክክር ሂደቱ በተለይ ጉባኤውን በማስመልከት ምንድን ነው የተሰሩ ያሉ ስራዎችን የሚለው ከዚህ በፊት ያልቀረበ ሰነድ ነው እና እሷ ትንሽ አጠር ያለች 9 ስላይድ ናት። እናቅርብላችሁና ክላሪቲ ፈጥረን አትሊስት ወደ ጉባኤው የምትሄዱ ተሳታፊዎች ካላችሁ በተለያየ ኃላፊነት የሆነ መረጃ ይዛችሁን እንድትሄዱ ለማስቻል የተወሰነች ደቂቃ ወስጄ ልገልጽ እሞክራለሁ። ከዛ በኋላ ሂደቱን በማስመልከት ምናልባት ክላሪቲን በተመለከተ ሌሎች ቴክኒካል እንትን ውስጥ አንገባም። ክላሪቲን በተመለከተ ግልጽ ልናደርግ እንሞክራለን ማለት ነው። ስለዚህ የኢትዮጵያ ብሔራዊ ምክክር ሂደት ወሳኝ ምዕራፍ ላይ ደርሷል። እንደምታውቁት የፊታችን ሐምሌ 8 ኦልሞስት ቀርቧል። ቀኑ ሮብ ዕለት ነው የሚሆነው። በይፋ እንጀምራለን ማለት ነው ይህንን ታሪካዊ መድረክ። በዛ መድረክ ላይ ምንድናቸው ስልቶቹ፣ ፍሬምወርኮቹ ምንድናቸው፣ ጉባኤተኛው እንዴት ነው የሚመካከረው፣ ስትራክቸሩ ምን ይመስላል የሚለውን ነው ባጭሩ ለማቅረብ መሞከረው። ከዛ በኋላ የተወሰነች ስለ ታዛቢነት እንደ ሃይላይት ለመስጠት ሞክርና ፕሬዘንቴሽንን ማጠቃለል ይሆናል ማለት ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን እስካሁን ድረስ በዝግጅት ምዕራፍ ውስጥ የቆየ ነው ጉባኤውን ለማካሄድ ማለት ነው። ይሄ ጉባኤ በቂ ዝግጅትና ትኩረት ካልተሰጠው ዝም ብለን ከገባን አስቸጋሪ ነገር ስለሚገጥመን አትሊስት ምንድን ነው ማድረግ ያለብን የሚለው አሰራር ስርዓት ተዘጋጅቶለት ወደ ስራ ኦልሬዲ እየገባን ነው። እንግዲህ የአሰራር ስርዓቱ ላይ የተጠቀሱ በርካታ ሂደቶች አሉ። ኖት ይዛችሁ እንድትሉልን የምፈልገው እንዴት ነው በሂደቱ ላይ ተሳታፊው እንዴት ነው ተዋቅሮ ወደ ውይይት የሚገባው የሚለውን ነገር ነው ለመጥቀስ ሞክረው። የመጀመሪያው ከዚህ ቀደም እንደተናገርነው 4000 ተሳታፊዎች ከትናንት ጀምሮ ወደ ሲቪል ሰርቪስ ዩኒቨርሲቲ እየገቡ ነው። እንግዲህ ሲቪል ሰርቪስ ዩኒቨርሲቲ የሚገቡት አጠቃላይ ከሁሉም ክልሎች የተውጣጡ ትግራይ ክልልንም ጨምረው ነው። በነገራችን ላይ ትናንት እንደሰማሁት ከትግራይ ክልል ተሳታፊዎች በአየር ወደ አዲስ አበባ እየገቡ እንደሆነ መረጃው ደርሶናል እና እነሱንም ጨምሮ ወደ ጉባኤ አዳራሽ የሚገቡ ይሆናል። ስለዚህ አብዛኞቹ ትናንትና ገብተዋል። ዛሬን ጨምሮ ደግሞ እስከ ኦሪንቴሽን እስከሚሰጥበት ቀን ድረስ ሁሉም ባለድርሻ አካላትን ጨምሮ ተጠቃለው ይገባሉ ብለን ነው የምናስበው። ዛሬ ያላቸው ሂደት እንግዲህ አጠቃላይ ከተለያየ ክልልና ወረዳ የመጡ ስለሆነ አዲስ አበባን የማያውቁ ተሳታፊዎች አሉ እና ይበልጥ አዲስ አበባ ምን ትመስላለች የሚለውን ነገር እየጎበኙ ነው የሚገኙት። እንግዲህ ይሄ ካለቀ በኋላ ወደ ኦሪንቴሽን የሚገቡ ይሆናል ማለት ነው። እንግዲህ እነዚህ 4000 ተሳታፊ አክቹዋሊ ወደ ምክክር መድረክ ሲገቡ ምንድን ነው የሚደረገው የሚለውን ባጭሩ እንትን እላለሁ። 8 ቴማቲክ ወርኪንግ ግሩፕ ይባላል ወይም ቡድኖች አሉ። 8ቱ ቡድኖች የሚያጠቃልሉት 500 ይሆናሉ ማለት ነው። ይሄ ማዘር ይባላል ወይም እናት ቡድን ነው የሚባለው። አጀንዳ ተከፋፍሎ ወደ ታች የሚያወርደው ቡድን ነው፣ ዋና ቡድን ይሆናል። 500 ማይንዲት 500 ወደ 8 ክፍሎች ይገባና ከዛ በኋላ ነው ወደ ታችኛው ሌቭል የሚወርደው ማለት ነው። ስለዚህ እያንዳንዱ የስራ ቡድን አካታችና ወካይ በሆነ ሁሉንም የምክክር ባለድርሻ አካላት መያዝ በሚችልበት አግባብ ነው የተዋቀረው። ስለዚህ እነዚህ 500ዎቹ ከ500ዎቹ አይበልጡም። 500 ቡድን ነው የመጀመሪያው ሊዋቀር የሚችለው 4000 ማለት ነው። ሂደቱ ምንድን ነው? ለእያንዳንዱ የስራ ቡድን የሚመካከሩበትን የተለያዩ ርዕሰ ጉዳዮች አጀንዳዎች በእጣ ይከፋፈላል ማለት ነው። አሁን 8 አጀንዳዎች እንደተለዩ ሁላችሁ ታውቃላችሁ። እነዚህ አጀንዳዎች ለ8ቱ ቡድኖች ይከፋፈላል ማለት ነው። በተሰጣቸው ጊዜ ውስጥ አካታቸውን የምክክር ሀሳቦችን እና ምክረ ሀሳቦችን፣ ውሳኔዎችን በማዘጋጀት ለሀገራዊ ምክክር ጉባኤ ለውሳኔ ያቀርባሉ ማለት ነው። እነዚህ ቡድኖች እንግዲህ ጉባኤው የሀገራዊ ምክክር ኮሚሽን ውሳኔ አሰጣጥ ስርዓትን ተከትሎ በተለይም ምክረ ሀሳቦች ላይ የመጨረሻ ውሳኔ ያስተላልፋል ማለት ነው። የተወያዩት ቡድኖች መጨረሻ ላይ ተጠቃሎ ለሀገራዊ ምክክር ኮሚሽን ለውሳኔ ሀሳብ ምክረ ሀሳቦቹ ይቀርባሉ ማለት ነው።
የቡድኑ አደረጃጀት ምን ይመስላል? አንድ የስራ ቡድን ከአንድ አጀንዳ በላይ እንዲመካከርበት ሊሰጠው ይችላል። ነገር ግን የኢትዮጵያ ሀገራዊ ምክክር ኮሚሽን ኦልሬዲ 8 አጀንዳዎችን ይፋ በማድረጉ ለ8ቱ አጀንዳ አንዳንድ አጀንዳ በዕጣ ወይም ኮሚሽኑ ምክር ቤት በሚወስነው አግባብ መሰረት አጀንዳዎቹ ይከፋፈላሉ ማለት ነው። እንግዲህ የርዕሰ ጉዳይ የስራ ቡድን 3 የምክክር ምዕራፎች ይኖሩታል። ሀሳቦችን ከማመንጨት አንስቶ ለሁሉም የሚሰራ ምክር ሀሳቦችን የማቀናጀት እና የማደራጀት ብሎም እስከ መስማማት ድረስ ሊያደርሱ በሚችሉ አግባብ እየተካተቱና እየተደራጁ ይሄዳሉ ማለት ነው። ስለዚህ ከስቶርሚንግ ፌዝ ምናልባት አጀንዳዎች ሲጀመሩ ሁላችሁም እንደምታውቁት በርካታ ክርክሮች፣ ንትርኮች፣ ውይይቶች፣ አለመስማማቶች፣ አንዳንዴ ቦይኮትም ሊኖር ይችላል። እነዛም ሁሉ አልፎ ነው ምክር ሀሳቦቹ ለተደራጁት ለ500ዎቹ ቀርቦ መጨረሻ ላይ ለሀገራዊ ምክክር ኮሚሽን የሚቀርበው ማለት ነው። ስለዚህ አደረጃጀቱ ምን ይመስላል? 4000 ብያቸዋለሁ ቅድም። እነዚህ 4000 ፕሌነሪ ፓርቲሲፓንትስ ወደ 8 ይከፋፈላሉ። 500 ይሆናሉ። 8 ንዑሳን ዋና ንዑሳን ቡድኖች አሉ። ዋና ቡድኖች ሆነው 8 ቦታ ይከፋፈላሉ ማለት ነው። እነዚህ 8ቶቹ ደግሞ በ8 ክፍሎች ከተከፋፈሉ በኋላ 250 የሆኑና 16 ክፍሎች ውስጥ 250 ሆነው ተከፋፍለው ውይይታቸውን ያደርጋሉ። እንደገና ደግሞ 250ዎቹ 80 ክፍሎች በሚደርስ 80 ክፍል ውስጥ 50 ይሆናሉ። 50ዎቹ 80 ይሆናሉ ማለት ነው። 50ዎቹ ለውይይት አሁንም እንዲመች ሞር ሀሳቦች የሚንሸራሸሩ ተጨማሪ 10 በጣም ማይነር ማነው በጣም ዝቅ ወዳለ ቁጥር ይወርዳል ማለት ነው። ይሄ ምንድነው? በአንድ ክፍል ውስጥ አሲው 50 ተሳታፊ ይኖራል በአንድ ክፍል ውስጥ። እነዛ 50 ተሳታፊዎች ሲኖሩ 50ዎቹም ሀሳብ ለመወያየትና የተሻለ መግባባት ላይ ለመድረስ ላይችሉ ይችላሉ። ስለዚህ ነው 10 ሆነው መጀመሪያ ጸሐፊና ሰብሳቢ መርጡና 10 ከተወያየ በኋላ ቀጣይ በምገልጽላችሁ እንትኖች ሊኖሩ ይችላሉ። መጨረሻ ላይ ነው ለ50ዎቹ ፕሬዘንት አድርገው 50ዎቹ የተጠራቀመውን የ10ን ሀሳብ ይዘው ወደ 250 ይሄዳሉ። 250 እያለ ወደ 500 ይሄዳል ማለት ነው። ስለዚህ አደረጃጀቱ ይሄ ነው። እዚህ ጋር እንግዲህ ስላይድ ላይ እንደምታዩ አይዲያ ፎርሙሌት ነው የሚያደርጉት። 10ዎቹ አይዲያ ነው የሚያንሸራሽሩት። 50ዎቹ 10 ይሆኑና አይዲያ ይወያያሉ በአጀንዳዎቹ ላይ። ለምሳሌ ሀገረ መንግስት ግንባታ ከሆነ የመጀመሪያው አጀንዳ የተሰጣቸው በዛ ሀገረ መንግስት ግንባታ ላይ የተለያዩ ንዑስ አጀንዳዎች አሉ። እዛ ላይ ይወያያሉ። ሲወያዩ ፋሲሊቴተሮች ወይም አወያዮች አሉ። አወያዮቹ በሚያስቀምጥላቸው ፍሬምወርክ መሰረት ኢንተርቪን ሳያደርጉ በዛ አጀንዳ ላይ ይወያያሉ። ለ50ዎቹ ፕሬዘንት ያደርጋሉ ማለት ነው። በዛ በ50 ማዕቀፍ ውስጥ ስለሆነ የሚወያዩት እያለ ወደ 250 ወደ 500 የሚሄድ ይሆናል ማለት ነው። ስለዚህ አደረጃጀት ቅርጹ ይህንን ይመስላል። መርሁ ምንድነው? በእያንዳንዱ እርከን የሚመሰረተው የምክክር ቡድን በተቻለ መጠን ፈጠራን፣ ተሳትፎን፣ ለሁሉም የሚሰራ ምክር ሀሳቦችን ወይም የመፍትሄ ሀሳቦችን ይበልጥ ማሳደግን ሊረዳ በሚችል አግባብ ይዋቀራል ማለት ነው። ቅድም እንዳልኳቸው ወደ 10 ሲወርድ ይህንን ታሳቢ እያደረገ ነው። በተለይ እያንዳንዱ ቡድን የሚመሰረተው የሚከተሉትን መርህን መከተል አለበት ነው። አንደኛ የስራ ቡድኑ በውስጡ ሁሉንም አይነት ተሳታፊዎችን ሊይዝ ይገባል። እንግዲህ አካል ጉዳተኛ፣ ወጣት፣ የተለያየ የፖለቲካ ፓርቲ፣ አርሶ አደር፣ አርብቶ አደር ሊሆን ይችላል። ሁሉንም ማዋቀር ወይም ደግሞ መያዝ ይኖርበታል። ባለድርሻ አካላትንም ጨምሮ ማካተት ይኖርበታል ማለት ነው። ስለዚህ ይሄ ዳይቨርሲቲ ኢንክሉዥኑን አስጠብቆ ነው ቡድን የሚመሰረተው። እንግዲህ ምክክር በየትኛውም ደረጃ የሚደረጉ ምክክሮች የሚከተሏቸው የጋራ ስምምነቶች ወይም ደግሞ ቫሊዩስ ኮንሰንሰስ ቢልዲንጎች አሉ። እነዚህ ቫሊዩ ወይም ኮንሰንሰስ ቢልዲንግ መሰረት አድርጎ መከናወን ያለበት ምንድነው? መርሆች አሉ። ለናሽናል ፕሌነሪ የተዘጋጁ አንደኛ አካታችነት ነው፣ ሁለተኛ አሳታፊነት፣ ሶስተኛ ትብብርን፣ አራተኛ እኩልነትን፣ አምስተኛ ሂደት ተኮር መሆን አለበት ወይም ደግሞ ፕሮሰስ ኦሪየንትድ፣ ስድስተኛ መልካም ግንኙነትን ሊያዳብር በሚችል ሁኔታ ማለት አለበት። ሌላኛው ወይ መልካም ግንኙነት ግንባታ ነው። ሌላኛው ሙሉ ስምምነትን ፍለጋ መሆን አለበት። የመጨረሻው የመላውን ቡድን አስተሳሰብ ማሳደግ መቻል አለበት። እነዚህ መርሆቹ በእያንዳንዱ የዲስከሽን ፕሌነሪ የምንከተላቸው ይሆናሉ ማለት ነው። እንግዲህ ይህንን ታሳቢ አድርገን ምንድን ነው የምናደርገው? ንዑስ ቡድኖችን ወይም ጥቃቅን ቡድኖች በመጀመሪያ ምክክር ምዕራፍ የተለያዩ ሀሳቦችንና አመለካከቶችን እንዲያመነጩ እንዲያንሸራሽሩ። ንዑስ ቡድኖች ማለት 10 ሆነው የተዋቀሩት በ50 ውስጥ ማለት ነው ያዋቅራሉ። እንግዲህ እነዚህ 50ዎቹ ናቸው መጨረሻ ላይ በ80 ሆነው ንዑስ ቡድኖች የተዋቀሩ አጀንዳዎችን ለዋና ዋና ቡድኖች የሚያቀርቡት ማለት ነው። ስለዚህ ይሄ አንደኛ
ከታች ጀምሮ የሚደረግ የአጀንዳ ላይ የሚደረግ ውይይት ነው ማለት ነው። ስለዚህ ማንም ተሳታፊ ሀሳቡን ከመግለጽ ወደኋላ አይልም። ምክንያቱም አሳታፊ እንዲሆን የተዋቀረው ከ10 መጀመራችን ትልቅ ቁልፍ መሰረት ይኖረዋል ማለት ነው። በአጭሩ ሂደቱ ምን ይመስላል? አንደኛ በአጀንዳ ዙሪያ የተለያዩ አስተሳሰቦችና አመለካከቶችን ማመንጨትና ማንጸባረቅ ይቻላል። ሌላው የሌሎችን አመለካከትና አስተሳሰብ መረዳት ይቻላል በዚህ አደረጃጀት ስልት ማለት ነው። ሶስተኛው የራስን አመለካከት ከሌሎች ሰዎች አስተሳሰብና አመለካከት፣ ፍላጎት፣ ስጋት፣ ተስፋ አንጻር መቃኘት ይቻላል። የኔ ብቻ ሀሳብ የበላይ መሆን አይቻልም፣ የኔ ሀሳብ ብቻ ገዢ ሀሳብ ነው የሚለውን አመለካከት ሊቀርፍልን ይችላል። የሌላኛው ህመም የኔ ህመም ነው፣ የሌላኛው አጀንዳ የኔ አጀንዳ ነው የሚለውን ነገር ለመፍጠር ትልቅ እድል ይሰጠናል ማለት ነው። ሌላው የጋራ ምልከታ እንዲኖረን ያደርጋል። የሼርድ ፍሬም ኦፍ አንደርስታንዲንግ፣ ሁሉም የሀገራችን አጀንዳዎች የጋራ አጀንዳ ናቸው፣ የራሳችን አጀንዳ ናቸው የሚለውን ነገር ፍሬም እንዲያደርግ ይረዳናል ማለት ነው። አካታች የሆኑ አማራጮችና ምክር ሀሳቦችን ማዘጋጀት እንችላለን በዚህ አይነት ስትራክቸር ሌየር ከሄድን። ሌላ መጨረሻው ስምምነት ላይ መድረስ ይቻላል። ስለዚህ ማንም ተነጣይ አይሆንም፣ ከአውዱ ማንም ውጭ ሊሆን አይችልም ማለት ነው። ምክንያቱም እነዚህ 8ቱ መርሆችን መተግበር እንችላለን። ከዚህ ጋር ተያይዞ ምክክር የሚጀመረው በአንድ የምክክር ጉዳይ የተለያዩ ምልከታን በማንጸባረቅ ሲሆን እነዚህ የተለያዩ ምልከታዎች ተሳታፊዎቹ በመጀመሪያ ደረጃ ወደ ፍትጊያ፣ ግጭት፣ ቀደም እንዳልኳቸው ጭንቀት፣ የሆነ ስቶርሚንግ ፌዝ ውስጥ ሊገቡ ይችላሉ። ግን እነዚህን ሂደት ሁሉ የመረዳትና እነዚህ ሂደቶች ውስጥ ተረድተው ምክክሩ ወደ ኖርማል ፕሮሲጀር እንዲሄድ የሚያደርገው አወያይ ይሆናል ማለት ነው። እንግዲህ ባለፈው ለአወያዮች በቂ ስልጠና ሰጥተናል። በመጀመሪያው ምዕራፍ ወደ አዳራሹ ሲገቡ አጀንዳ ተከፋፍለው ወደ አጀንዳው ሲገቡ ኖርማል የሆነ ፍላት የሆነ ኮንቨርሴሽን ወይም ዳያሎግ ላይኖር ይችላል። በአጀንዳዎቹ ሊነታረኩ ይችላሉ። ምክንያቱም ከተለያየ አውድ ከተለያየ አካባቢ የመጡ የተለያየ አመለካከትም ያላቸው ተሳታፊዎች ስለሚሆኑ የመጀመሪያው ምዕራፍ አስቸጋሪ ሊሆን ይችላል። ኦቪየስ ቅድም እንዳልኳችሁ አፈንግጦ መውጣት ሊሆን ይችላል። ስለዚህ እነዚህን አቻችሎ ኮምፕሮማይዝ አድርጎ ምክክሩ በተሳካ ሁኔታ እንዲሄድ የሚያስችለውን ስራ ያወያዩ ስራ ይሆናል። በተጨማሪም ደግሞ የኮሚሽኑ ከፍተኛ የስራ ኃላፊዎችም በዚህ ውስጥ ሊሰሩ ይችላሉ ማለት ነው። ስለዚህ ይሄ በጣም በጥንቃቄ ሊሄድ የሚችል ስራ ነው። እንግዲህ ምክክር የሚጀምረው ቅድም እንዳልኳችሁ 50 ተሳታፊዎችን በያዘ ንዑስ ቡድን ይሆናል ማለት ነው። በምክክሩ ጥራት ለማሳደግ ሲባል ተሳታፊዎች በቂ ጊዜ ይሰጣቸዋል። በቀጣይ ስላይድ ገልጽላቸዋለሁ። በአጀንዳ ዙሪያ የተለያዩ ሀሳቦችን ማመንጨት እንዲችሉ 50ዎቹ ቅድም እንዳልኳችሁ ወደ 10 ቡድኖች ጥቃቅን ቡድኖች ይወርዳል ማለት ነው። 5 ጊዜ 10 50 ነው የሚሆነው። ስለዚህ 5 ይሄ ክፍል 50 ሰው ቢይዝ 5 ቼሮች ይዘጋጃሉ። 10 ሆነው ስብጥሩን ጠብቀው መጀመሪያ በንዑስ ሆነው አጀንዳዎቹ ላይ ውይይት ያደርጋሉ። አጀንዳዎቹ ላይ ውይይት ሲያደርጉ ጸሐፊና ሰብሳቢ መርጠው ነው ውይይት የሚያደርጉት ማለት ነው። ስለዚህ ይሄ በቂ ሀሳብን የማደራጀትን ነገር እንዲሁም ደግሞ ከውክልና ከአሳታፊነት ከአካታችነት አንጻር ጊዜና እድል ይሰጣል ማለት ነው። በዚህ መሰረት እያንዳንዱ ጥቃቅን ቡድን 10 ተሳታፊዎችን ቅድም እንዳልኩት እንዲይዝ ተደርጎ ተዋቅሯል። ሂደቱ ደግሞ አንዳንዴ ንትርክ ሊገጥመው ይችላል። ወይም ደግሞ አንዳንድ ወሳኝ አጀንዳዎች ላይ አለመግባባት ወይም ደግሞ ትርጉም የሚፈልጉ ሀሳቦች ሊኖሩ ይችላሉ። እነዛን ትርጉም የሚፈልጉ ሀሳቦችን ደግሞ እንዲፈታልን ኤክስፐርት ፓናል የሚለውን ኦልሬዲ ፎርም እያደረግን ነው። ባለፈው ሳምንት የተወሰኑ የተለያዩ ምሁራኖችን ኦሪንቴሽን ሰጥተናል። ዛሬ ደግሞ በስካይላይት እንደዚሁ የተሰጠ ነው። እነዚህ ምንድነው በካታጎሪ ወይም በየትኞቹ ሀሳቦች ላይ መግባባት እንዳላቸው ወይም ደግሞ ለመግባባት ላይስማሙ ይችላሉ። ስለዚህ ይሄ ነገር ዴድሎክ እንዳያጋጥም ከእውቀታቸውና ልምዳቸው በመነሳት ሀሳቦቻቸውን ያጋራሉ ማለት ነው። ለምሳሌ ፌዴራሊዝም ላይ ምሳሌ ነው። በጂኦግራፊ ይሁን ወይም በብሔር ስብጥር ይሁን የሚሉ ሀሳቦች ላይ በትልቅ አጀንዳው ላይ አለመግባባት ቢፈጠር ምንድነው እነዚህ ፓናል ኦፍ ኤክስፐርት መጥቶ የሚያቀርቡት ብይን አይሰጡም። ነገር ግን የሁለቱንም አይዲያ ያቀርባሉ ማለት ነው። ለማን? ለጉባኤተኛው፣ ለተሰብሳቢው ምንም አይነት ዴድሎክ እንዳያጋጥም የእነሱ ከእውቀታቸው ተነስተው ከተለያዩ ጥናቶቻቸው ተነስተው ሁለቱ ሀሳብ ላይ ምክር ይሰጣሉ ማለት ነው። ስለዚህ በአጠቃላይ ይህንን በንዑስ ቡድን የሚደረገውን ውይይት ሀሳቡን የማመንጨት የሚፈጀው ጊዜ 5 ቀን ይሆናል ማለት ነው። ይህ ማለት ምንድነው? በጥቃቅን ቡድኖች ቅድም እንዳልኳቸው 10 ሆነው ሲወያዩ 3 ቀን ይፈጃል።
በንዑስ ደረጃ ደግሞ የሚወያዩት 2 ቀን ይሆናል። 50 ነው ሲወያዩ አጠቃላይ 5 ቀን ይፈጃል ማለት ነው። እንግዲህ የተለየ አሰራር ስርዓት የሚቀጥለው 3 ቀናቶች ካልተበጀ በስተቀር በዚሁ የምንሄድ ይሆናል ማለት ነው። እንግዲህ ምክረ ሀሳቦችን የማደራጀት ሂደት ነው ቀጣይ የምንሄደው። በዚህ ምክረ ሀሳቦችን የማደራጀት ሂደት ምዕራፍ ላይ 50 አባላት ያላቸው 5 ንዑስ ቡድኖች 50 አባላት ያላቸው 5 ንዑስ ቡድኖች አንድ ላይ በመምጣት ቅድም ያልኳችሁን ሌየር ፎርም ያደርጋሉ። ያ ሌየር ምንድነው? 250 ሌየር ይሆናል። 250ዎቹ 16 ክፍሎች ውስጥ ሆነው እነዚህ ንዑስ ቡድኖች ያደራጁትን አጀንዳ የጋራ ያደርጉታል ማለት ነው። 250ዎቹ ለየትኛው? ለማዘር ግሩፕ ለ500 ለማቅረብ 500ዎቹ የመጨረሻ የምክክሩን አጀንዳ ውሳኔ የበየኑ ናቸው። አትሊስት ለመፍትሄ የሚያቀርቡልን አጀንዳ ውሳኔዎችን የሚያቀርቡልን 500ዎቹ ናቸው። እነዚህ ለ500ዎቹ 250 ምን ያመጣሉ? ምክረ ሀሳቦችን ያቀርባሉ። ከየት? ከ50ዎቹ ንዑስ ቡድን ከተሰበሰቡት የተገኙትን ምክረ ሀሳብ መሰረት በማድረግ ማለት ነው። እንግዲህ ይህ ምዕራፍ በአጠቃላይ ከ2 እስከ 3 ቀናት የሚፈጅ ይሆናል ማለት ነው። ወደ 3ኛው ምዕራፍ እንሄዳለን። ይሄ ምክረ ሀሳብ ቅድም እንዳልኳችሁ ብያኔ የሚሰጥበት ነው። ይህ ምዕራፍ አንድ አጀንዳ በስራ ቡድን ደረጃ በከፊል እልባት ቅድም እንዳልኳችሁ እልባት ሊሰጥ የሚችል ነው። በከፊል ይህ ምዕራፍ የ500ዎቹ ማለት ነው። አንድ የምክክር ስራ ቡድን ቅድም እንዳልኩት 500 የማይበልጡ ተሳታፊዎችን ያቀፈ ይሆናል ማለት ነው። ብየና ወይም ደግሞ ብያኔ በአጀንዳዎቹ ላይ የሚሰጠው ቡድን